ማን ነበር ገዳዩ? ለምንስ አደረገው? እና እውነቱስ እንዴት ከ52 ዓመት በኋላ ተገለጠ? አንዳንድ ታሪኮች፣ አንዳንድ ወንጀሎች ጊዜ ቢያልፍም አይሞትም። ታሪክ አይሞትም፣ ወንጀል ተደብቆ አይቀርም። እውነት እያደር ይነጣል ይባላል። ይህ ታሪክ ከምታስቡትም በላይ ጥልቅ ታሪክ ነው። አሳዛኝ፣ በጣም ጥልቅ የሆነ ታሪክ ነው። የአንዲት እናት ግድያ፣ የሶስት ልጆች አብሯት መገኘት፣ አንድ ሚስጥር፣ ከ50 ዓመት በላይ የተቀበረ ሚስጥር የያዘ ጥልቅ ታሪክ ነው። የተገዳዩዋ እናት 3 ልጆች ነበሯት። ትንሹ ልጅ ኤሪክ ይባላል። እናቱን በመጀመሪያ ያገኛት እሱ ነበር። ኤሪክ ከትምህርት ቤት እየመጣ ነው። ከመኪናው ከሰርቪሱ ወረደ። እንደተለመደው እየሮጠ ወደ ቤቱ ገባ። የእናቱን ድምፅ ለመስማት የእናቱን ስም እየጠራ ባርባ። ተደጋጋሚ ጊዜ ቤት ውስጥ ድምጿን ለመስማት ስሟን ቢጠራም ሊያያት አልቻለም። ይህ አዲስ ነገር የሆነበት ልጅ እናቱን ወደ መፈለግ ይገባል። በፍለጋው ሰዓትም መመልከት ያልነበረበትን በዛ ጨቅላ ዕድሜው ይመለከታል። አንደኛ ፎቅ ላይ እናቱ እጇ ወደ ኋላ ታስሮ ተገላ ተኝታ ያገኛታል። ይህ ለዚህ ሕፃን ልጅ በጊዜው እሱ መመልከት ያልነበረበት እውነት፣ መመልከት ያልነበረበት ድርጊት ነበር። ግድያውን በተፈጸመበት ቀን ጎረቤቶች አንድ ሰው ግድያው በተፈጸመበት ቤት አጠገብ ሲመላለስ እንደነበር፣ በመጨረሻም ወንጀል ከተፈጸመበት በኋላ በሩጫ በመውጣት ሲሮጥ እንደነበር አይተውም ነበር። እናም ፖሊሶች ገዳይ ይሆናል ብለው ጠረጠሩት። ሰው ኮት የለበሰውን ልብስ ጨምሮ ንድፍ አወጡ። በስዕልም ሳሉት። ፀጉሩ የተከረከመ፣ ኮፍያ ያለው ከባድ ጃኬት፣ ግን ንድፉ ብቻውን ጃኬት የለበሰ ነበረ። ግን ንድፉ ብቻውን በጊዜው ገዳዩን ለማረጋገጥ በቂ አልነበረም። አንድ ገዳይ ተጠርጣሪ ሊታወቅም አልተቻለም። እናም ጉዳዩ ቀዝቅዞ በመቶ ሺዎች የሚቆጠሩ ያልተፈቱ አመጾች ጋር፣ ወንጀሎች ጋር ተቀላቀለ። እስከሞት ድረስ ያ ምስል ከአይምሮ አይጠፋም፣ መቼምም አይወጣም ይላል ኤሪክ። ቤቱ ጸጥ ብሎ ነበር፣ ነገር ግን ውስጡ ህመም ነበር ብለዋል። ስለ እናታቸው አይነጋገሩ ነበር። ምስሎቻቸውም ከግድግዳ ወርደዋል። እሷ እንደሌለች፣ እንደማትታወቅ፣ እንዳልነበረች ሆነው መኖር ጀመሩ። ነገር ግን ልጆቹ ሲያድጉ ጥያቄ መጠየቅ ጀመሩ። እናታችንን ማን ገደላት? እናታችን የት ሄደች? ባርብላም በሰፈሩ የምትወደድ ሴት ነበረች፣ ቀናነችም ይሏታል። ባርብላ ያገባችውም የአካባቢው ሐኪም ነው። ሰውየው ዝምተኛ ነው፣ ጥርስ ያክማል። እሱም በሰፈሩ የሚወደድ ሰው ነበር። ባርባራ ወርቃማ ፀጉር ያላት ተጫዋች፣ ሳቂታ፣ ቀና ልብ ያላት በመባል በሰፈሩም ተወዳጅነት ያላት ናት። ግድያው ከተፈጸመ በኋላ ግድግዳ ላይ የነበሩት የእናትየው ስዕል 1 2 3 እየተባለ ሁሉም ተለቃቅመው ወጡ። አባትየውም እናትየው በተገደለች በ6 ወር ባልሞላ ጊዜ ውስጥ ሌላ ሚስት አገባ። ይህ አባትየውን ተጠርጣሪ ያስደረገው። ልጆቹን ትቶ የእናትየውን ግድያ እንኳን ሳያረጋግጥ ሐዘኗን ሳይወጣ እንዴት ሌላ ሴት አገባ በሚል አባትየው ግድያ ውስጥ እጁ አለበት በማለት ጥርጣሬ ውስጥ ገባ። ልጆቹም አባታቸው እንደዛ በመፈጸሙ ከፍተኛ ሐዘን ውስጥ ገብተው ነበር። ማርላን በተደጋጋሚ ጊዜ አባዬ ይህ ትክክል አይደለም፣ ስለ እናቴ ማወቅ እፈልጋለሁ ብላ ተጨቅጭቀው እንደነበረም ተናግራለች። አባትም ይህ አልፈቅድም። አባታቸው ነገሮችን በሚስጥር በማድረግ ቤተሰቡ መካከል መከፋፈል
ሐሜትም ተነስቶ ነበር። አንዳንድ ጎረቤቶችና ዘመዶች በሚስት በኩል የሚገኙ ዘመዶች ግድያው ላይ አባትየው ሳይሳተፍበት አይቀርም በማለት አስጠርጥሮም ነበር። በዛ ላይ በፍጥነት ጋብቻ መፈጸሙ ጥሩ ስላልነበር ይህም ጥርጣሬውን አጠንክሮት ነበር። ማርላ በአንድ ጊዜ ትልቅ እረፍት ሊሆን ይችላል ብላ ያሰበችው ነገር ተከስቶ ነበር። በታህሳስ 2022 ተከታታይ ገዳይ ሪቻርድ ኮንቲንግሃም የሚባል በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ ላይ 5 እናቷ ትኖርበት የነበረ የሎንግ ሃይላንድ ደሴት ሴቶችን መግደሉን ዜና በሰማች ጊዜ ነው። ይህ ለሷ ጥሩ ነበር። ምናልባትም ከገደሉት መካከል አንደኛዋ እናቴ ትሆናለች ብላ በማሰብ ወደ ቦታው አቅንታ ነበር። በፖሊስ ጣቢያም እንደደረሱ በጊዜው እናቷን በገደለበት ጊዜ የዲኤንኤ ምርመራ ባይኖርም ፖሊሶች የተለያየ ሳምፕል ወስደው ነበር። አሁን ገዳይ ተብሎ ከተጠረጠረው ኮንቲንግሃም ጋር ማመሳሰል ጀመሩ፣ ግን አልተሳካም። ኮንቲንግሃም እናቷን ገዳይ አልነበረም። ማርላ ተስፋ ሳትቆርጥ ፖሊስ ኤፍቢአይ እንዲያየው ገፋፋች። ዲኤንኤው በትክክል አልታየም በማለት ይህ አይሆንም፣ ይህ አያስኬድም፣ ተመልሶ ይታይልኝ በማለት ፖሊሶች ጋር ሰጣ ገባም ገብታ ነበር። ሆኖም ሳይሳካ ቀረ። ይህ የምታዩት ምስል ወንጀለኛ ነው ተብሎ የተጠረጠረው ሰውዬ ነው። በጎረቤቱ ሲሮጥ ታይቷል ተብሎ በፖሊሶች የተሳለው ስዕል ይህ ነበር። በጊዜው ፖሊሶች የተለያዩ ቦታዎች ላይ ይህንን ስዕል በመለጠፍ ወንጀለኛውን ለማፈላለግ ጥረት አድርገዋል። ገዳዩን አለማወቅ ከባድ ነበር። ገዳዩ የትም ሊኖር ይችላል። አሁንም አብሮ ሊኖርም ይችል ነበር። ጎረቤት ሊሆን ይችላል። ገዳዩ ማንም ሊሆን ይችላል። የቤተሰብ አባልም ሊሆን ይችላል። ይህን ሳያውቁ ለዓመታት መኖር ከባድ ነበር በማለት ትናገራለች። በኮንቲንግሃም ምክንያት ፋይሉ ተመልሶ ተከፈተ። ጉዳዩ እንደገና ከተከፈተ ከ1 ዓመት ተኩል በኋላ ነበር ማርላ ሕይወት የሚለውጥ ስልክ ጥሪ ደረሳት። የዲኤንኤ ቴክኖሎጂ እውነትን መክፈት ጀመረ። ኤፍቢአይ ገባ፣ ምርመራው ተጀመረ። እናም አንድ ቀን ስልክ ተደወለ። ማች አግኝተናል፣ ተመሳሳዩን አግኝተናል ተባለች። ማርላ ተንበረከከች። ከ50 ዓመት በኋላ ገዳዩ ተገኘ። ገዳዩ እርሱም በአካባቢው ይኖር የነበረ አንድ ሰው ነበር። ስሙም ቶማስ ጄኔራዚዮ ይባላል። እዛው የቤታቸው አቅራቢያ ጽዳት የሚያጸዳ ሰው ነበር። የገዳዩ የዲኤንኤ ተመሳሳይ ተገኝቷል ሲል ነበር ፖሊስ በስልክ ነገራት። ገዳዩ ቶማስ ጄኔራዚዮ ማርላ በሚኖርበት አካባቢ ይኖር የነበረ በጽዳት ስራ የሚስተዳደር፣ ከዚህ በፊትም ሰው በመደብደብ በመስረቅ በፖሊስ ተይዞ እንደነበርም ፖሊሶች ተናግረዋል። ሆኖም ጄኔራዚዮ ወይም የነ ማርላ እና ገዳይ በካንሰር ምክንያት በ2004 በ57 ዓመቱ አስቀድሞ ሞቶ ነበር። ነገሮች እዚህ ጋር ነው በደንብ የሚያሳዝኑት። ገዳዩ በህይወት እያለ ምንም አይነት ፍርድ አልተፈረደበትም። ከ52 ዓመታት በኋላ እውነቱ ተገለጠ። ገዳዩ ታወቀ። ግን እናት ላትመለስ አሸልባ ነበር። ነገር ግን አንድ ነገር ተቀየረ። እሱም አባታቸው ለረጅም ዓመታት ሲጠራጠሩ የነበሩትን ሙሉ ለሙሉ ውሸት መሆኑን ያረጋገጡበትም ቀን ነበር። ገዳዩ የተረጋገጠው ገዳዩም ከሞተ በኋላ ነበር። ዲኤንኤ መመሳሰል ብቻ በቂ አይደለም ሲል ፖሊስ እና ማርላ ተነጋግረው አምነዋል። ለዛም ማርላ የገዳዩ የተባለው ቤተሰቦች ጋር፣ እህቶች ጋር ስልክ መደዋወል፣ መረጃ መለዋወጥም ጀመረች። ማርላም ገዳይ የተባለው ምስል ካለው ሰው ጋር የተለያዩ መረጃዎችን ማመሳሰል ጀመረች። ጄኔራዚዮ በትውልድ ከተማ ውስጥ እንደኖረና
የት እንደሰራ መመርመር ጀመረች። የአካባቢ መዝገቦችን አየች። የቤተሰብ አባላትን አነጋገረች። መርማሪዎችም እናቷን የገደለው እሱ መሆኑን ለማረጋገጥ የሚረዳ ማንኛውንም ነገር ከፈለገች ከነሱ እንደምታገኝ ነግረዋትም ነበር። ስፍር ቁጥር የሌላቸው ንግግሮች፣ ስሞች፣ ቀኖች፣ ቦታዎች፣ ማስታወሻዎች፣ የተለያዩ ዳታዎችን መረመረች። ማርላን በእሱ በጣም አዘንኳለች። ማርላ ሌላኛው ጥርጥሯ የገዳይ የአባቷ ጓደኛ ይሆን እንዴ የሚል ነበር። ሌላኛዋ ፍርሃት ያደረባት የነበረው የአባታቸውን ጓደኞች ሁሉንም መረመረች፣ አየች። ከገዳዩ ጋር የሚገናኝ ምንም ነገር የለም ነበር። አባትየውን በመጨረሻም ገዳይ አለመሆኑ ተረጋገጠለት። ቢሆንም አስቀድሞም አባትየው ሞቶ ነበር። ማርላም ከገዳዮቹ ጋር የሚያመሳስል ብዙ ፎቶዎችን ከቤተሰቦቿ አገኘች። የተሳለውን ስዕል የሚመስል ብዙ ስዕሎች ከገዳይ ቤተሰቦች አገኘች። በመጨረሻም ማርላ ገዳይ መሆኑን አረጋገጠች። ማርላም እንዲህ አለች፣ ለዓለም መናገር መቻሌ በጣም የሚከብድ ስሜት ተሰምቶኛል። እናቴ በጭራሽ አልመልሳትም አውቃለሁ። ተመልሳ አትመጣም። አንዳንድ ጊዜ ነገሮች ይዘበራረቃሉ፣ ትዝታዎች፣ የሚያሰቃዩ ችግሮች፣ ብዙ ነገሮች ይከሰታሉ። ነገር ግን ከነዚህ ትውስቶች መካከል አንዳንዶቹን ልንወድ የሚገባን ብዙ ትዝታዎች እንዳሉ ስለማስብ በደስታ እኖራለሁ። ለኤሪክም ቢሆን ትውስታ ውስጡ አለ። በልጅነቱ እናቱ በግፍ ተገላ አይቷል። ነገር ግን ለእናቱና ለአባቱ ወደ እውነትና ወደ ፍትህ የሚያመራ እርምጃ ነበር። አባቱ ንጹህ መሆኑን አምኗል። እናቴም በቀኑ መጨረሻ ላይ አያመጣትም አለ። አሁንም ቢሆን አዝኛለሁ፣ ከፍተኛ ሐዘን ተሰምቶኛል፣ ግን ደስተኛ ነኝ፣ ምክንያቱም ማን እንዳደረገው አውቀናልና በማለት ተናግሯል። ማርላን በመጨረሻ ለእያንዳንዱ ዓለም ላይ ለሚነሱ ጥያቄዎች መልስ አለ። አንድ ሰው የሆነ ነገር ያውቃል፣ አንድ ሰው መልሱን ያውቃል። እኔ በእርግጠኝነት አምናለሁ ብላለች። ታሪኩን እንዴት አገኛችሁት? የትኛው ታሪክስ ይሰራላችሁ? ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።